testimony. Kingdom testimony. Prophetic center. Prophetic center. ከፍተኛ የመንፈስ ዓለም ውጊያ ወርና አትደንግጡ አይዟችሁ ውጊያው በእግዚአብሔር ስለሆነ የሚጠቃለለው አሜን ከፍተኛ የመንፈስ ዓለም ውጊያ እግዚአብሔር አምላክ እንዲህ ያለን ወርና ወቅት ደግሞ ሲሰጠን አንድ አይደለም በጣም ብዙ ነገር ዴሊቨር ይሆናል በጣም ብዙ ነገር ይፈታል የጨለማ ዓለም ላይ የተያዘን የትኛውንም ኃይልና ጉልበት አስለቀቀን ለእግዚአብሔር ብሌሲንግ የምንዋጅበት ወር ነው ስለዚህ ደስ ነው ሊላል የሚገባው ማለት ነው ርስታችሁ የሆነውን ነገር ቀምታችሁ ለተገባው አካል የምስጋና ምክንያት የማድረጊያ ወር ማለት ነው ክብር ለኢየሱስ ይሁን አሜን እንደው አንድ ሐሳብ ልናገር ከፍተኛ የመንፈስ ዓለም ውጊያ ወር ነው ብለን ስንል በየትኛው ወቅት ውስጥ በየትኛው ጊዜ ውስጥ እግዚአብሔር ሊጎበኝ እግዚአብሔር ሊለውጥ እግዚአብሔር አዲስ ነገር ሊያመጣ በሚፈልግበት ወቅት ላይ በተቃራኒው ጨለማ በመንለው ዓለምና ስርዓት ላይ ያ ነገር ወደ መገለጥ ወደ መታየት እንዳይመጣ የጨለማው ዓለም ጉዳዩን ዙም በማድረግ ነገሩ ወደ መገለጥ እንዳይመጣ ለማጨንገፍና ለመግደል የሚሰራበት ጊዜ ይሆናል በሁለት ሰዎች የህይወት ታሪክ ላሳያችሁ በሙሴና በኢየሱስ ልክ ሙሴ ሊወለድ ባለበት ሲዝን ውስጥ እግዚአብሔር አስቀድሞ ለባሪያው ለሙሴ የተናገረውን ፕሮፌቲክ የሆነውን ቮይስ ለመግለጥ አካል ለማልበስ በመጣበት ታይም ውስጥ ትንቢት የለም መጽሐፉ አልነገረንም በዛ ሰዓት የተነገረ ትንቢት የለም የሙሴ እናት የሰማችው ነገር የለም መጽሐፉ አይነግረንም ግን መንፈስ ዓለም ላይ የሆነ የመለኮት ጉብኝት እንደመጣ ሌላኛው ዓለም አንደርስታንድ አድርጓል በጌታ በኢየሱስ ስም እግዚአብሔር የመንፈስ ዓለም መረዳታችሁ ይክፈተው አሜን አሜን we are spiritual እስቲ እኛ መንፈሳዊ ነን በል እኛ መንፈሳዊ ከሆነ ማንኛውም የህይወት አክቲቪቲያችን ከየት ይጀምራል መንፈስ ከሆነው ዓለም አሜን መንፈስ ከሆነው ዓለም መንፈስ የሆነው ዓለም ላይ አዌክ የሆነ ክርስቲያን ነው በስጋ ዓለሙ ላይ ዶሚኔት የማድረግ አቅም ያለው መንፈሳዊ አዌክኒንግ የሌለበት ወርሺፕ መንፈሳዊ አዌክኒንግ የሌለበት ፕሬየር መንፈሳዊ አዌክኒንግ የሌለበት የእምነት ዲክላሬሽን ሃይማኖታዊ ስርዓት ነው የሚሆነው ምክንያቱም ከኛ ከፕሮቴስታንቶች በላይ ሌሎች ሃይማኖቶች ወይ ቡድኖች በጣም ይጸልያሉ ለምንድነው ባካፕ የሌላቸው ስትሉ ኮሚኒኬት የሚያደርጉበት ዓለም በዛ ዓለም መጠነ ፕሬየራቸው ባካፕ ያለው ጣልቃ ገብነት ያለው በመንፈስ አዌክ ያደረገ ከህያውና ከልዑል እግዚአብሔር ጋር በወቅት ጉዳይ አላህ ያደረገ የሁለት ቀን ጸሎት እንዲህ ያለ አላይነት ከሌለው የ40 ቀን ጸሎት ልዩነት ያመጣል አሜን ለምን አዌክኒንግ ያለበት ፕሬየር አላይነት ያለበት ፕሬየር የዛን ዓለም ማኒፌስቴሽን ስለሚያመጣ ስለዚህ ያ ወቅት እግዚአብሔር እስራኤልን ለመጎብኘት in spiritual ቦታ እየፈለገበት የነበረ ሰው እየፈለገበት የነበረ የሚላከው ፐርሰን በየቤቱ እግዚአብሔር የሚያይበት ወቅት ነበር ሰዎች አለቁ መንፈስ ዓለም ላይ ግን ሌላኛው አካል ነበር ስለዚህ እግዚአብሔር ለመጎብኘት የመጣው ቁስ አካል አልነበረም ያ ወቅት ሰው ነበር የሚፈልገው ከሰው ደግሞ ምን አይነት ወንድ ነበር የሚፈልገው በደንብ ይሁን ስለዚህ ጉብኝቱ የሚፈልገው ሰው ነው ከሰው ደግሞ አንድ ወንድ ነው የሚፈልገው ስለዚህ በተቃራኒው ዓለም መንፈስ ዓለም ላይ ያንን ሐሳብ ለማኮላሸት ዙም አድርጎ ማየት ጀመረ ምንድነው ዙም አድርጎ ያያለው ወንድ የተባለ መገደል አለበት አሁን በዛ ሰዓት ኢኮኖሚ መምጣት አይደለም ስትራቴጂ የሚፈልገው ኢኮኖሚ አይደለም
ገብቷችኋል ማውራ የሆነ ነገር አይደለም እየመጣ ያለው የመንፈስ ቪዚቴሽን somebody ፈልጎ ዴሊቨር ለማድረግ ነው ስለዚህ ያኛው ዓለም አዌክ ስለሆነ ሊጎበኝ ያለውን ጉዳይ አቅርቦ ያየዋል ለምንድን ነው አቅርቦ የሚያየው አቦርት ለማድረግ ያንን ጉዳይ ለማቋረጥ ስለዚህ በምድሪቱ ላይ ያሉ ወንዶች መግደል ጀመረ ዙም አድርጎ ደስ የሚለው እግዚአብሔር ሲቆርጥ ዙም ቢደረግ ባይደረግ የማምለጫነት በዛ ስፍራ ላይ አለ አሜን 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 listen me ይሄ የሁል ጊዜ የጨለማ አጀንዳ ያለቃ ክርስቲያን ዙም የተደረገበትን ጉዳይ አቅምና ያስተላልፋል መጣለ ወደ እናንተ የሙሴ እናት ሉዓላዊ እግዚአብሔር ተቆጣጣራት አንዳንዴ ባልገባ ጉዳይ ላይ እግዚአብሔር ተቆጣጥሮ ጉዳዩን ያስመልጣል በዚህ ወር እንደዚህ ሁንላችሁ አሜን አዌክ የሆናችሁበትን ብቻ ሳይሆን አነቃችሁም እናንተ ሉዓላዊው እግዚአብሔር ተቆጣጥሮ ግን ያሳልፍላችሁ ምን እንደሆነ አታውቅም የሙሴ እናት ሪስክ ወሰደች እና ልጇን አስመለጠችው እግዚአብሔር ከበስተጀርባ ይዟት ነበር ለምን ያ ዲመን ዙም ያደረገው ጉዳይ እግዚአብሔር የዛ ወቅት የጉብኝቱ ጉዳይ ነበር ለከ ኢየሱስም ጋር ስትመጡ ወንድ ልጅ ተወለደ ሄሮድስ ትዝላቸዋል የምድሪቱን ወንድ ሁሉ ፈጨው እግዚአብሔር ጣልቃ ገባ ዙም አደረገ ወንድ ላይ ወላጆቼ እግዚአብሔር በምን ሊጎበኛችሁ መጥቷል እሱ ጉዳይ ላይ ሰይጣን በጣም አቅርቦ ጫና ያበዛበታል በጣም ነገሩ እንደማይገለጥ እንደማይሆን እንደማይሰራ እንደማይመጣ ይውላችሁ የሙሴና ስታስመልጥ ያንን ኃላፊነት መውሰድ በጣም ከባድ ነው በእንትን አድርጋ ምናምን እንዳትሉ ቤቷ የሚያለቅስ ሰው ጩጬ ድምፁ ሲሰማ ሰንበዴ ቢጠቁም አለቀላት ስለዚህ ልታድነው ያለችው ነገር የሞትና የህይወት ፍጭት ነፍሷ ውስጥ አለ የሞትና የህይወት ፍጭት ውስጥ አለ እግዚአብሔር ያላችሁ ጉዳይ ላይ ነው ሰይጣን ስትራቴጂካሊ የሚዋጋችሁ አባርካለሁ ብሎ እግዚአብሔር በዛ ጉዳይ ሲመጣ ዲመን ሱራ አቅርቦን አታክ ያደርግ ለምን በቃ የነገር ውሸት ነው እንድትል ማይወልድ ነው እንድትል ማይሆን ነው እንድትል እንድትቶ እምነትን እንድትቶ ትጋትን እንድትቶ ሩጫን እንድትቶ አታክ የሚያደርግ እግዚአብሔር በወቅቱ የመጣበትን ጉብኝት ካንተ አስተለው ባዶ ሊያስኬድ ነው ይሄን የመጀመሪያ እንድትይዙልኝ ፈልጋለሁ ምንድነው ጨለማ በጣም አቅርቦ እያሯሯጣችሁ ያለው በጣም አቅርቦ ከትናንት ይልቅ ፋይት እያረጋችሁ ያለው ደስ ይበላችሁ እግዚአብሔር እጁ ካለበት የሱ ፋይት ሳይሆን መጨረሻው የጉዳያችሁ ፍሎሪሽ ማድረግ አሜን this is it አሜን ማበብ መጨመር ማፍራት ነው መጨረሻ ነገር ግን ምን ማድረግ አለብን ያአታክ ከጉብኝቱ ሐሳብ የተነሳ የመጣ እንደሆነ ገብቶን በብዙ የጸጋ ኃይልና ጉልበት እምነት ነገሩን አብልጠን መያዝ አለብን ይሄን እንደ መሰረት ላስቀምጥላችሁና ሙሴ ከዛ ቤት ከወጣ በኋላ እግዚአብሔር ካሳደገው በኋላ ሙሴ somebody ከተገለጠው በቁጥቋጦ ከመጣው እሳት በፊት somebody ምንም ልዩ ነገር የለበትም ፐርሰናል ቅንዓት ያለበት ሰው ነው አይደል ለህዝቡ ነፃ እንዲወጣ ከዛ ያለፈ ነገር የለው በእሳቱ ቁጥቋጥ የተገለጠለትን አምላክ ካገኘ በኋላ ግን ያንን ነገር ነፃ ለማውጣት ህዝቡን ለመምራት መለኮታዊውን አጀንዳ ለማሰራት የሚሆን የእግዚአብሔር አብሮነት ከሱ ጋር ይሆነለት ሰው ነው ያ የእግዚአብሔር አብሮነት ሙሴን ምን አድርጎታል መጽሐፍት ሙሴን ነብይ ብለው ይጠሩታል አይደል በነብይ ጃውጣቸው ይላል ስለዚህ ሙሴ ያ የተገለጠለት ቁጥቋጥ መጀመሪያ የሰጠው ነገር ምንድነው ከሳምበዲ ህይወት የሚያወጣ የግሬስ ዓለም ሰጥቶታል አይደለም ግሬስ ሰጥቶታል ያንን ቀጥሎ የሚገባበትን ዓለም መሸከም ይችልበት ዋርፌሩን መመለስ ይችልበት የእግዚአብሔርን አሰራር
መግለጥ የሚችልበት መለኮታዊ ሹመት መለኮታዊ መታወቂያ መለኮታዊ መለያ in spiritual ከዚህ በኋላ ሙሴ አይደለም the prophet ለህዝቡ ነብይ ነው እግዚአብሔር የላከበት አቅም ነብያዊ ጉልበትና ኃይል ሰጥቶታል ዴሊቨር የሚያደርግ መለኮታዊ እጅ በላዩ መጥቷል ሶ ከመውጣቱ በፊት ከፈርዖንም ይሁን ከማንም ከመደራደሩ በፊት መጀመሪያ የሙሴ ካፓሲቲ ነው የተሞላው አሜን የሙሴን ካፓሲቲ ነው እግዚአብሔር መጀመሪያ የቀየረው ዳስ ማንስ አንድ ነገር ብለናል መለኮታዊ በረከት ለመቀበል የሚሆን ቅባትን መካፈል ከምንም አይነት ፋይት በፊት አስቀድሞ ካፓሲቲ ቢውልድ ማድረግ የአንድ ክርስቲያን ማቹሪቲ አንዳንድ ሰዎች ትላንት ከአንድ ሰው ጋር ያወራው ነበር somebody ስለሆነ ትምህርት የሆነ ጊዜ ላይ አስተማረ ኢዛቤል ምናምን ስለምትባል ትምህርት ከዛ ትምህርቱ ካለቀ በኋላ የዛን ሰውዬ ላይፍ አታክ ተደረገ ተመታ ትምህርቱ አይደለም ፕሮብሌሙ ያንን ዓለም ስንነካካ እኛ ጋር የሚመጣው ባክፋየር ማሸነፍ የሚችል ዊን ማድረግ የሚችል ከዛ ደግሞ ሊመጣ ከሚችል ባክፋየር መጠበቅ የሚችል ፐርሰናሊቲ ቢውልድ አድርገናል ካላደረግን ባክፋየሩ ከሰበክነው በላይ ነው ዳሜጅ የሚያደርገን ሶ ሙሴን ምን አደረገው እጅ ላይ በትራለ ውጣና ነፃ አውጣ ብቻ አይደለም ያለው መጀመሪያ የሙሴን ካፓሲቲ ላይ ነው እግዚአብሔር የሰራው አቅሙ ላይ ሰራ ጉልበቱ ላይ ሰራ ኃይሉ ላይ ሰራና አምወዚዩ ካንተ ጋር ነኝ ካለው በኋላ እግዚአብሔር ሙሴን ወደ ህዝቡ ላከው እቺን ሁለት ነገር ነው ታርጉልኝ ሙሴ በእስራኤል መካከል ሲገባ ዕብራውያን መጽሐፍ ይደግፈኛል ሙሴን ከጌታችን ከኢየሱስ ክርስቶስ ጋር አስተያይቼ እንዳስተምር ሙሴን በቤቱ ላይ እንደምን ሾመው ይላል እንደ ሎሌ ልጁ ኢየሱስንስ እንደ ልጅ አድርጎ ሾመው ይላል አይደል ስለዚህ የማወራው ነገር ሁለት የተሾሙ ሰዎችን በዕብራውያን መጽሐፍ ላይ ስለሚያስቀምጥልኝ ለትምህርት አቅም ይሆነኛል ሙሴ በእስራኤል ዘንድ ሲመጣ የመጀመሪያ ህዝቡ ነፃ ለማውጣት የተፋለመው ከሁለት ዓለማት ጋር አንደኛ በዛ እሱ በተላከበት ጉዳይ ላይ ካለ የጨለማ ኃይላት ገዢዎች ከመነላቸው ስርዓት ጋር ሁለተኛው human spirit ወይንም የሰው ልብ የሰው ሐሳብ የሰው መንፈስ ከመነላው ስርዓት ጋር ፋይት ያደረገ እግዚአብሔር አምላክ እንደዚህ ያለው ሁለት ነገር ነው ፋይቱ የነበረው ሙሴ ጽኑ ከሆነ ነፃ ሊያወጣው ከተገባ ስርዓት ውስጥ ያለ ቴሪቶሪውን ከያዙ የጨለማ ገዢዎች ጋር ነበር አንዱ ሁለተኛው ደግሞ ከሂውመን ስፒሪት ጋር ነበር ከሰው መንፈስ ከሰው ልብ ጋር እግዚአብሔር እንዲያለው ሙሴ ሃሌሉያ አሜን ሙሴ አቤት እጅ ላይ ያስከው ምንድነው በጣም ሲጨቃጨቁ በትር ይዛላ በትሩን በመድር ጣለው በመድር ሲጥለው በትሩ ምን ሆነ ይችላል እባብ ሆነች አነሳ ወደ ቤተ እስራኤል ሙሴ ሄዶ ምልክት አሳየና በስተመጨረሻ እቺስ የእግዚአብሔር ጣት ነው ያሉት ጋር የሙሴ እባብ የሌሎቹ እባብ ስዩት ነው በመጀመሪያ እግዚአብሔር ያሳየው ምልክት ምንድነው በትሩ መጀመሪያ ምንድን ያደረጋት እባብ አረጋት መለሳ ከዛ ጅንገብ ትክተታ ማለት so the last ግብፃውያን የእግዚአብሔር ጣት ናት ያሉት ምኑ ላይ ነው እባቡ እባባቸው ሲወጥ ያ እባብ ምንድነው ስትሉ የፈርዖናውያን የግብፃውያን የመንፈስ ዓለም ምልክት ነው ሙሴ የሄደው የጨለማውን ዓለም ምልክት ዲስትሮይ ሊያደርግ ነው ውሃውን ደማረግ ቅማል ማምጣት ዝንብ ማምጣት ጊንጥ ማምጣት እነዚህ ሳይኖች ናቸው የእግዚአብሔር
እግዚአብሔር በምልክት በመንፈስ ዓለም ላይ ገዢና አለቃ ሆነው ሕይወታችሁ ኢኮኖሚያችሁ መንፈሳዊነታችሁ ዘመናችሁን ያዙትን በኢየሱስ ስም ከመንፈስ ዓለም ለዘላለም ተጠርጉበት ወሬ ያደርገዋል ዲስትሮይ ታደርጓቸዋላችሁ አንድ ሰው በእምነት አሜን ይበላል ፈጽሞ ምልክታቸው ላይ ቀጥል መለያቸው ላይ ቀጥል መታወቂያቸው ላይ ቀጥል አቅማቸው ላይ ቀጥል እግዚአብሔር በዚህ ወር የጨለማው ምልክት ያሰብራችሁ ከዘር ከትውልድ ከቤተሰባችሁ በጌታ በኢየሱስ ስም እንደ ሀገር በምልክት ከተቀመጠ የመንፈስ ዓለም ገዢ ጋር እግዚአብሔር ምልክቱን በእጃችሁ ይመታል በእምነት ቃላችሁ ይመታል በጸሎት ኃይላችሁ ይመታል መንፈስ ዓለም የትኛው ጨለማ የራሱ ሳይን አለው ተው ጨለማ የኛ በመንፈስ ዓለም የኢየሱስ ምልክታችን አሁን በአንቀኝ የገባው ምንድነው የይሁዳ አንበሳ ሳይን አለ ኢየሱስን አሁን ስናየው መስዋዕት ስናስብ የበግ ምሳሌ አለ ኢየሱስ በአንቀኝ የገባው in spirit realm ያለው ሳይናችን ሪፕሬዘንት የሚያደርገው መልክ ሪፕሬዘንት የሚያደርገው መገለጫ ምንድነው ስትለኝ ላዮን ኢየሱስ ምልክታችን በምንድነው በአንበሳ ቤተክርስቲያን በመንፈሳዊ ዓለም በምን ትወከላለች በአንበሳው መልክ ትወከላለች every spiritual realm የስፒሪት realm ሳይን አላቸው ለዚህ ነው ህንድ ምናምን ስትሄዱ የተለያየ ምልክት በየቤታቸው አለ መንፈስ ዓለም ዘንዶ አሁን ሰይጣን ዘንዶ ምልክቱ ማለት ዘንዶ ነው እንደ ሰይጣን እዚህ አርባ ምንጭ ያለው ባር ውስጥ ያለው ዘንዶ ሰይጣን ነው ዘንዶ እኮ ዘንዶ ነው ከፍጥረታት አንዱ ነው በመንፈስ ዓለም ግን አጋንንታዊ ስርዓት የእባብ የዘንዶ መልክ ይዘው አሉ ሙሴ ሂድና ነፃ አውጣ ሲባል የመጀመሪያ እጁ ላይ የታየው ምልክት ምን ማለት ነበር ሄደ የግብፅን የገዢነት ኃይል ዲስትሮይ አድርጊ ያለው ከሆነ መንደርተኛ ዊችክራፍት ጋር አልነበረም የተጣለው ዊቾች እየመጡ በየቀኑኛ ማለን ብለውታል ላስት ግን የነሱን ገዢ ነው የመታው ስለዚህ የመጀመሪያ ውጊያው ምን ነበር ስትሉ ያለውን ገዢ ኃይል ምን ማድረግ ነበር እንዴ ነው ደሞዝ ማስለቀቅና የአንድ ሶርስ ምንጭ ለመሆን መዋጋት አደረገ አንድ ነው ከ2000 ወደ 10000 ለመምጣት መጸለይና በቃ ከዚህ ስርዓት ወጣ አንተ ራስህ የአንድ ምንጭ ባለቤት መሆን አይለያየም ሁለቱን ነገሮች የምትሄድበት የምታስለቅቅበት የጨለማ ዓለም ግዛት አንድ ነው አንዱን ከደሞዝ ላይ ነው ገፈፍ ያረከው አንደኛው ግን ከተደበቀ ምንጭ ላይ ያነሳው ይደረድናል ሙሴ ይመጣል human spirit አያችሁ የጨለማው ዓለም መጣ ከዛ ሲመጣ እዚህ ጋር human spirit ደንድነው ይጠብቀዋል አሁን ፋይታችሁ ነው እየነገርኳችሁ ያለሁት ፋይታችሁ ነው እየነገርኳችሁ ይሄንን ኖት ላይ አስቀምጣችሁ እንዳትተኙ ስለዚህ ሰው not only ፈርዖን ራሱ ነፃ ሊወጣ የእግዚአብሔር የምስራች የመጣለት ራሱ እስራኤል ተዋልባክ የድሮ ኑሯችን እንሉ ጭራሽ መተነካክተ ሽታችን አውጣህ ጫና መጣህብን እንዴ በወር በትክክል ተገባ የነበረው ገቢ ራሱ ቀነሰች በረከት መባል ከጀመረ ታን በቃኛ እንኖርበት አያችሁት ፋይት የሚያደርገው ራሱ ነፃ ሊያወጣው ከእግዚአብሔር መለኮታዊ መሴጅ ይዞለት የመጣው ራሱ ሰው ሙሴን ፋይት ያደረገው ታወን ጧጧት እየመጣ ፈርዖን ፊት አትቁምልን እኛንም ስለዚህ አይነት የምስራች ከዚህ ጋር በኋላ ምን አትበል አታውራ ምክንያቱም በርደን ጨመርክብን እንጂ የምትለው ነገር
አንድም ነፃ የሚያወጣ የሚመስል ምልክት አላየንም። It's amazing. ጨለማን በታገለው ልክ human spiritን እስከ መጨረሻው ቀን ድረስ ታግሏል። አይገርማችሁ? የሰው ልብ የሰው መንፈስ በኩር ተመቶ ወጣ እስኪለው ድረስ የሰው መንፈስ ሙሴን ይታገለዋል። የሙሴ ፋይት one side አልነበረም፣ two side ነበር። በዚህ የጨለማውን ዓለም የእባቡን ምልክት ለመሻር ይሰራል። በዚህ human spirit ዊን ለማድረግ ይሰራል። ትግላችሁ ከየት እስከ የት ነው? በኢየሱስ ቀኔን ያስገለበጥኩ ብለህ ወጥተህ ከዛ የሆነ ሰውዬ ቁንን ሲልብህ ጌታ ግን ዝም ትለዋለህ። ፋይት ነው እሱ። ገለበጥኩ እንዳልከው ይሄኛው ቁንን ያለው ልብ ስታይ በኢየሱስ ልብ እንደ እንጀራ ይሆንልኛል። አሜን። በአጋንንት አታኮርፍ ማለት በሚታገል ልብ አታኮርፍ። አሜን። ለበጎነት አብሮኝ ይሰራል። አሜን። ሐሳቤ ከእኔ ይወክላል። አሜን። ምርኩዜ ትሆነኛለህ። አሜን። 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 የደረደሩ ልቦችን ፋይቶች ናቸው። የሚታገሉ human ስፒሪቶችን ፋይቶች ናቸው። እነኚህን ሁለት ጉዳዮች ፋይት ካደረገ በኋላ ሙሴ ዮርዳኖስን ተሻገረ። ይሁሉ ፋይት ለምን አስፈለገ? ሙሴ ነፃ በማውጣቱ እስራኤልን እነኚህን ፋይቶች በመጨረሱ ቤዚክ የሆኑ ሶስት ነገሮችን ለእስራኤል አድርጓል። ከሶስት ነገር ህዝቡን ነፃ አውጥቷል። አንደኛ ከተበላሸ የአምልኮ ስርዓት፣ ሁለተኛ ከተቃወሰ የማንነት ትርጓሜ፣ ሶስተኛ ከኢኮኖሚ ክራይሲስ። አሁን እነዚህ ሶስት ነገሮች የአንድ ሰው ቤዚክ መሰረታዊ ጉዳዮች ናቸው። ፋይናንሻል ፍሎው ኖሮ አምልኮ ከተቃወሰ የአይደንቲቲ ክራይሲስ ካገኘ ሙሉ አይደለም። የአምልኮ ስርዓት ራይት ሆኖ የማንነት መቃወስ ደግሞ ውስጥ ካለ ፋይናንሻል ሰስተነብል ካላደረገ አሁንም ሙሉ አይደለም። በጎደለ አይደለም ነፃ ያወጣቸው እግዚአብሔር በሙሉ የነፃነት መተርጎም ነው ነፃ ያወጣቸው። እግዚአብሔር ሲያወጣ ለአንድ አይደለም። ብዙ ጊዜ ስንሰብክ ከሞገስ ሰጣቸው እንትኑን ብሩን ወርቁን ፋይናንሻል ዲሊቨራንስ ብቻ አይደለም። እግዚአብሔር ፍሪደም ምንድነው ስትለው ከግብጽ የወጣው ህዝብ ይሆናል። ሲያወጣው የሙሉ ነፃነት ትርጉም ሰጥቶ ያወጣው ክርስቶስ በመስቀል ለኛ የከፈለው ዋጋ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ሁሉ ይባረከን ይላል አይደል? ኢየሱስ የነፃነት ትርጓሜያችን። አሜን አሜን አሜን። ቤተክርስቲያን አንካሳ እግር የላትም። እንዲሰጠኝ ያን ወንበር ስጠኝ። ይሄ ወንበር ተረጋግታችሁ የተቀመጣችሁት ወንበሩን ወንበር ሊያደርገው የሚችል እግር ስላለው ያስቀመጣችሁ ዴፊኒሽን እንጂ ስለሰራችሁ አይደለም። ውሸቱ ነው። ትርጓሜያችሁ ነው እምነት ሰጥቶ ያስቀመጣችሁ። ዴፊኒሽናችሁ እምነት ሰጠና አስቀመጣችሁ። ምን አይነት ትርጓሜ ያላችሁ? አራት እግር ያለው ወንበር አይጥልም። ወንበሩ አይደለም ያስቀመጣችሁ፣ ውስጣችሁ ያለው ትርጉም ነው። እውነተኛ ትርጉም ያገኘ ህይወት ሰስቴን ያደረገ ኑሮ ነው የሚኖረው። እስቲ ወንበር አንድ እግሩን እንስበረው። ተቀመጣለህ? አትቀመጥም? ሶስት እንደዚህ ያለው ላይ ግን ተቀምጣችሁ አታውቁም? ተቸግራችሁ ታውቃላችሁ? ለምን ነው ማትቀመጡት? እንደዚህ ሲባል ትርጉም አላችሁ። አንድ እግሩ ከተሰበረ ይጥለኛል። እግዚአብሔር አምላክ የነፃነት ትርጉም ሰጥቶ ነው ነፃ ያወጣል። አሜን። ነፃነት ከኛ አንፃር አይደለም፣ ነፃነትን ከፈጠረው አንፃር ነው የሚተረጎመው። አሜን። የሆነ ሰባኪ መጥቶ ባይኖርህም ቢኖርህም ነፃነት በሰባኪ
ጀስቲፋይ አይደረግም። እኔ ነፃነትን ኢየሱስ በተረጎመው ነው ምኖረው። አሜን የተረጎመልኝ ነው የሚያኖረኝ። ሰባኪ መጥቶ ባለ አይደለም፣ የሆነ ሰው ባለው አይደለም። ኢየሱስ ፍሪደም ብሎ ሲል ምን ይላል? ነፃ አወጣው፣ በነፃነት እንድትኖር አደረኩ። ይሄ ወንጌል በመደፈንሽና ነፃነትን የነገረ ድሃውን ብሎ ያጣውን ብሎ የታመምኩን ብሎ የተከፋውን ብሎ የተጣለውን ብሎ በእነኚህ ውስጥ ነው የነፃነት የፍሪደም ዴፊኒሽን በክርስቶስ የተነገረን አይደለም። ክርስቶስ ነፃ ስለማውጣት ሲነግረን ሁለንተናዊ ነው። ማለት ያስተማሩን ይሄ ነው። ኢየሱስ የሰጠን ነፃነት ሁለንተናዊ ነው። ነፍሳችን፣ መንፈሳችን፣ ስጋችን በክርስቶስ ኢየሱስ ከባርነት ነፃ ወጥቷል። ዴፊኒሽናችን ተረጋግቶ መኖራችን ያመጣል። እስራኤል የነፃነት ምልክት ነው። ሙሴ ነፃ ሲያወጣ ሶስት ሳይዱን ቤዚክ የሆነው ሶስት ሳይዱን ዲሊቨር አድርጎት ከግብጽ የወጣ ሕዝብ ሁሉ አዲስ የአምልኮ የህይወት ስርዓት ተበጀለት። ያህዌ የተባለው የአባቶቻቸው አምላክ በምን አይነት እሳቤና መንገድ እንደሚያመልኩት እግዚአብሔር በምድረ በዳው ላይ የአምልኮ ፕላትፎርም የአምልኮ ሌሰን ሰጣቸው። ግብጽ ውስጥ አስቀምጦ አይደለም፣ ከግብጽ የአምልኮ ስርዓት ካወጣቸው በኋላ። እኔ ብዙ ጊዜ በመንፈስ ዓለም ላይ ከልዑል እግዚአብሔር ጋር ያለኝ ህይወት ሲታደስ እንደገና ሪፍሬሽ ሲሆን አይቻልም። አሜን። በለመድኩት ጸሎት ጸልያ ቃለሁ፣ በለመድኩት ስብከት ሰብካ ቃለሁ፣ በለመድኩት መዝሙር ዘምራ ቃለሁ። የሆኑ ጊዜዎች ደግሞ አሉ የሚያረግ ጊዜ ጸሎት ኤቭሪቲንግ በቃ መለየት እስከማትችል እግዚአብሔር የአምልኮ ስርዓት ያድሳል። የመጀመሪያው የሙሴ ዲሊቨራንስ የአምልኮ ስርዓትን ማደስ ነው። አዲስ የአምልኮ ስርዓትን በህዝቡና በእግዚአብሔር መካከል ማምጣት ነፃነት ይሄ ነው። እውነተኛ ፍሪደም ባለበት ቦታ ፍሬሽ የሆነ የልዑል እግዚአብሔርና የህዝቡ ፍሰት ሰው ለመጸለይ አይታገልም፣ ሰው ለመዘመር አይታገልም፣ ሰው ለመስጠት አይታገልም፣ ሰው መንፈሳዊ ነገር ለማድረግ አይታገልም። በቃ ፍሬሽ የሆነ ኮሚኒኬሽን። ሁለተኛው የማንነት መቃወስን ነው ነፃ ያወጣቸው። እስራኤላውያን በግብጽ ሲገቡ የዮሴፍ ቤተሰብ የያዕቆብ ውድ የተስፋ ልጆች ናቸው። ግብጽ ሲከርሙ ግን እስራኤላውያን የአይደንቲቲ ክራይሲስ ገጥሟቸዋል። ስለ ራሳቸው ብትጠይቃቸው እኛ ያዕቆብ ልጆች የማለት ኮንፊደንሳቸው ተመቷል። አንዳንድ ጊዜ እኔ አይቻቃለሁ ቦልድነስ ያስጣልኝ ጊዜ ስለ ራሴ የነበረኝን መለኮታዊ መልክና እውነት የደበቁባቸው ጊዜ በምን እንደሆነ ታውቃለህ? እነሱ ስም ይሰጧል፣ እነሱ ታሪክ ይሰጧል፣ እነሱ መዝገብ ይሰጧል። ስትቀበል ነው እኮ ስትል እንደዛ ሊሆን ይችላል ስትል ከዛ ማነ ስትባል ኩስስ ካለ ወጥ ጀምራለህ። አይቼው ስለማውቅ ነው ምናችሁ ድፍረቴን ያስቀማውበት እምነቴን ያስቀማውበት ስለ ራሴ የነበረኝ ትርጓሜ ያስቀማውበት ሰዎች ሲጭኑብኝ በቃ ይሁን ብዬ ራሴን የዘጋሁበትን ዘመን አውቃለሁ። እግዚአብሔር ግን ነፃ ሲያወጣ በመጀመሪያ ነፃ የሚያወጣ ያልሆንከው ማንነት ከሀሳብ ከነፍስ ለዘላለም ይሰብራል። ወዳጆቼ ማንነትን መጣል፣ ማንነትን መጋረድ በህይወታችሁ ላይ ምንም አይነት መለኮታዊ እርምጃ እንዳትራመዱ የሚያደርግ ከባድ የጨለማ ተግዳሮት አይመስላችሁም? አንድ እርምጃ ተራመዱ። ከህይወት ምስክር ነው የምነግራችሁ። ማለት ትፈልጋላችሁ የተባላችሁትና የተቀበላችሁት አለ አይደል? ልትሄድ ስትል ቢሉኝስ ትቆማለህ። ልታደርግ ስትል እንዲህ ቢሆንስ ትቆማለህ። ማንነትን ማቃወስ አንድ እርምጃ እንዳትራመድ ሰይጣን በህይወት ላይ የሚጥለው ትልቅ ወጥመድ ነው። እስራኤላውያን accept
ምን እኛ ባሪያ ነን ይሰኮር ሙሴ ሲመጣ ይቀበል ለምን በቃኛ ባሪያ ነን 400 ምናምን አመት ነው ዘረማን ዘራችን እዚህ ውስጥ የኖረው ይሄ እኮ ማንነታቸውን አቃውሰው ነው እዛ ውስጥ እኮ እስራኤላውያን 400 ምናምን አመት ብንቆመም ብንቀመጥም እኛ የአብርሃም ልጆች ነን እኛ የተስፋ ቃል ልጆች ነን እኛ የሚቀጥል ፊውቸር አለ እግዚአብሔር የተናገረው ነገ አለ ይሄ ባርነት የኛ ህይወት አይደለም የምናልፍበት ፕሮፌቲካል የሆነ ጆርኒ እንጂ እኛ ዲፋይን የሚያደርግ አይደለም ቢሉ ነው በዚህ እምነት በዚህ ፐርሰናሊቲ ሙሴን ጠብቀው ቢሆን ኖሮ ቻሌንጅ ያደርጉት ነበር አያደርጉትም ይሄን አይነት አንደርስታንዲንግ ወስዶባቸዋል እስራኤል ሁሉ የሚያስበው we are slave ሙሴ መጥቶ ደግሞ እናንተ የአብርሃም የነጻነት የተስፋው ቃል ልጆች ናችሁ ናናናና we are slave ማንነታቸውን አቃውሰውባቸዋል ሙሴ ሲመጣ ያላቸው እናንተ የተስፋው ቃል ልጆች ናችሁ አሜን እናንተ ባሮች አይደላችሁ እናንተ ግዞተኞች አይደላችሁ አሜን ሰዎቹ ከፈርዖን ቤት ሲወጡ ወደ ማንነታቸው ነው የተመለሱት ወደ ማንነት that's why እኮ እንዴ በማጉረምረም ቢሆን ማያውቁትን ምግብ ምድረ በዳ ይጠይቃሉ በምድረ በዳ ውሃ ለምን አይሰጠንም ብለው ይጮኻሉ የሆነ ነገር ገብቷቸው ይሄ እናንተነታችሁን አቃውሱ አንድ እርምጃ እንዳትራመዱ ወጥመድ አልቦ ውስጣችሁ የተቀመጠ ዕውቀትና አመለካከት እግዚአብሔር በስውር እጁ ነፃ የሚያወጣበት ይሆንላችሁ አሜን ይሄ በጣም ትልቅ ዲሊቨራንስ አሜን እኔ ይጠፋ ብዬ ከታልኩ በኋላ በቃ ይጠፋ ብዬ አማንም ሰፈለገው ይላል እራመዳለሁ ሳልራመድ ካስቀመጡኝ ስራመድ ቢታገሉኝ ይሻላል ከዚህ በቃ አሁን እንዴት ትላለች እንደዚህ ትላለች እንዴት ምን አገባኝ የፈለከው በለ ልቤ ይኖራል ሐሳቤ ይኖራል እምነቴ ይኖራል በቃ እዚህ ጋር መስበር አለባችሁ ካልሰበራችሁ ሽባ አድርጎ ነው የሚያስቀምጣችሁ እግዚአብሔር እሱን ነው ሁለተኛ ዲሊቨራንስ የሚለው እዚህ ነው ሐዋርያት ደጋግመው እኛ ልጆቹ ነን የመንፈሱ ተካፋይ ነን ያብቀኝ ህይወት ያለን ይሉናል አይደል ራሳችሁን ዲቫይን ስታደርጉ አዛብ ስፔሻሊ እኛ ጣዖት አምላኪ እኛ አትበል ከዚህ በኋላ እናንተ አይደንቲቲያችሁ ፐርሰናሊቲያችሁ ማንነታችሁ ያብቀኝ ህይወት ነው የመለኮት ህይወት ባህሪ ተካፋይነት ነው ልጅነት ነው ለምን ራሳችሁን እንዲያርጋችሁ ይውት እንጂ ራሳችሁን ትናንት በነበራችሁ ፐርሰናሊቲ ቀውስ ክራይሲስ ውስጥ አትዩ ሶስተኛው ዲሊቨራንስ ፋይናንሻል ዲሊቨራንስ አንድ ሰው ስለራሱ ያለው ትርጉም ተቀየረ አንድ ሰው የመለኮት የአምልኮ ስርዓቱ ትክክል ሆነ ከዛስ አጥቃቢ በር ከሰማይ ሁለቱ ብቻ የነጻነት ዴፊኒሽን ይሆናል አይሆንም እግዚአብሔር ሶስተኛው ነገር ተከለ ትዝላችኋል በግብፃውያን እጅ ላይ የነበረ ሪሶርስ የመገናኛ ድንኳን ሰርቶ ተመልሷል አንዳንድ ሰው እኛ ምናንተለጥለው 4 ግራም 5 ግራም ወርቅ ነጥቀው ይሄዱ ነው የሚመስለው ወንድሜ የውሻ ሰንሰለት የሚያካክል ነው ሰላት አሜን ለራሳቸው አጊጠው ለራሳቸው ተጠቅመው ድንኳን ይሰራ ሲባል ሰጥተው አረ በቃ መልስ እስኪባል ነው ምን አይነት የእግዚአብሔር የፋይናንስ ዴሊቨራንስ ይሄ ሰውዬ እኮ ከቀናት በፊት ወይ ከወራት በፊት ብትሄድ ወርቅ አንጠልጥሎ ሊሰጥ አይደለም እግሩ እጁ ሽታው ሸሚዙ እንደዚህ አለ ዋው እንዳትነቅ ኢየሱስ ጌታ ነው you don't know እንዴት እግዚአብሔር ታምር እንደሚያደርግ አሜን እኮ ከሁለት ወይ ከሶስት ወር በኋላ እጁ እግሩ አንገቱ ጆሮ ምናምን እስቲና ወርቅ ምናምን ሆኖ ስንት ሲባል ሰጥቶ መልስ ሲባል የመለሰው ሰውዬ ከሶስት ወር በፊት ብታየው ጫማ የለውም እግሩ እንዳለ እንትን ነው ጭድ ነው ጭቃ ነው ሲያቦካ አትቀርበውም ሴፍ
ላቡ እንዴት ነው ካሩቅ ለምትሄደው እግዚአብሔር ይርዳ የምትለው ሸሚዙ እንደዚህ ተጎተተ ምናምን ነው። ከ3 ወር በኋላ ግን ወርቅ ሰጪ ነው። አሜን ኢየሱስ አሜን አሜን። ፋይቱ ለምንድን ነው? ፋይናንሻሊ ጠገኛ ከነበርክበት ፋይናንሻሊ ባዶ ከነበርክበት ፋይናንሻሊ ላብ ለሌሎች ሽታ ሆኖ ከሚቀርና የህይወት ማንነት እግዚአብሔር ነፃ ሊያወጣ ነው። እግዚአብሔር ላብ እንዲሸት አይፈልግም። በኢየሱስ ስም አይፈልግም። እግዚአብሔር በሰው እጅ ላይ እንዲወድቅ አይፈልግም። እግዚአብሔር በጨለማ እጅ ላይ እንዲወድቅ አይፈልግም። ለነፃነት የሚጋደል እጅ ከጀርባ አለ። ታንኪ ቁጭ ብሎ አየህ እስራኤል ምድረ በዳ ውስጥ የገባው ጋር ስትሄድ ፋይናንሻሊ ከል ብሎ ነው የሚያወራው። ጎረቤቱ ለመበደር አያስብም። ሁሉም አለ። ነፃነት ውስጥ የገባ ሰው ሊክሽረስ ነገር ውስጥ እንኳን ባይኖር ለራሱ ሙሉ ነው። እስራኤልን ገብተህ ያ ሁሉ ዋርፌር ሪዘልቱ ምንድነው ስትለው ከዚህ በኋላ ባሮች አይደለም። እና እኛ የእግዚአብሔር የበኩራት ልጆች ምንድነው ያ ሁሉ ፋይት ስትለው በየድንኳኑ ገብተህ በግብጽ ሳለን ብዙ አማልክቶች እንደ አምላክ ሆነው ነበር። አሁን ግን አንድ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ያህዌን እንድናመልክ ሆነናል ይላል። ኢሳይያስ 41 ቁጥር 15 ናዝሬቱ ኢየሱስ ይላል መቤዠት ሰልፉን ያነሳላችኋል። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል። የሚከራከሩ እንዳልነበረ ይሆናሉ ይጠፉማል። የሚጣሉ ትሻቸዋለህ አታገኛቸውም። የሚዋጉ እንዳልነበሩ እንደ ምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና። ምን ብዬ ቀኝህን ምን እላለሁ? እይዛለሁ። አምፕሊፋይዱ እሱ ጋር ነው። I am your God, so do not be upset. I will make you strong and I will help you. My powerful right hand will keep you safe. Listen to this. Everyone who has been angry with you will now become completely ashamed. የሚቆጣ ሁሉ ምን ይሆናል? ያፍራል። እግዚአብሔር የሚያሸማቅቅበት ወር ይሆንላችሁ። Those who have attacked you will disappear and die. ኢሳያስ ያለ የሚዋጋ አታክ የሚያደርግ disappear and die. እንዴት አድርጌ ምሳሌ ላምጣ? ያለ በሆነ ደቂቃ ውስጥ ማንነቱ ኮምፕሊትሊ ምን ያለ ማለት ነው? disappear. ብፈልግ not only they become die. ምን ይላሉ ይላል? ይሞታሉ። አንድ ሰው ሊለን ይችላል ማማዬ አዲስ ኪዳን እኔ ሰው አላልኩም። እኔ ያልኩት ማንኛው ወጥመድ የሚሆንብን ይሄ ቃል ይፋረደው ይፋረደና ሞት ስፒሪት ያለ ሞት አክቲቬት ማድረግ አለመቻል ገብቷቸዋል። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ መጣል ይላል። የሞቱትን ነው በህይወት ያሉትን። አሁን በህይወት ያሉ ሙታን ይባላሉ ግን አይንቀሳቀሱም። ወዲያቸው ሙትነታቸው መንፈሳዊ አክቲቪቲ የላቸው። መሞት ማለት አክቲቪቲውን መነጠቅ። አታክ ማድረግ የቻለ ህይወት ስላለው ሳቢር ይሆናል ይሞታል ሲባል
ችግር ነበር ስታዩ ዲሳፔ አንድ ሰው ሊማልድ ብቻ